ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው ለምን ይባላል። እና የሚፈትንሽ ምንድነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንጋይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊ ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ምን ይባላል እንደውም መሰለሽ? preach the gospel, use words if you have to ይባላል። preach the gospel, use words if you have to ማለት ነው ወንጌልን ስበክ ይልና አስፈላጊ ሆኖ ከተገኘ ቃላትን ተጠቀም ይላል። ምን ማለት ነው? ህይወትሽ ነው የሚሰብከው። ህይወትሽን አይተው ነው ሰዎች ማኗኗርሽን ህይወትሽን አይተው ይህ ሰውዬ ምንድነው የሚያምነው ብለው አትራክትድ ይሆናሉ እንጂ እኔ ለሚሰድቡኝ እንኳን መች መልስ እሰጣለሁ? አልሰጥም እኮ አሉ። አንዳንድ ጊዜ ሰዎች እንትና እንደዚህ ብሎ እንትና እንደዚህ ቪዲዮ ሰርቶ ምናምን ታዲያ አንዱ እኮ የምሁርነት እኮ አንዱ መለኪያ ሰዎች የተናገርሽውን ያሰብሽውን የተናገርሽውን ነገር መተቸት መብታቸው ነው። ምሁርነት የሚያመጣልሽ ይሄ ነው። they can criticize ምንድነው ክሪቲሳይዝ ነው ያደርጋውላቸዋለሁ። ተችቶ ነው ይተች። ትችት ከሆነ ስድብ ከሆነ ደግሞ ደረጃው የሚፈቅድለት ነው ይሳደብ እንጂ መልስ አልሰጠው። መልስተው ሱኮ እንዲ ነው ሱኮ እንዲ አርጎ ነው ሱኮ እንዲ ነው ፐርሰናል ነገራቸውን ይነግሩኛል። እኔ እዛ ውስጥ አልገባም፣ እንደዛ አልወርድም እላለሁ። እኔ እንደዛ ወርጃል አልወርድም። ግን ስለዚህ በስኮላርነት የምታሚ ከሆነ በምሁርነት የምታሚ ከሆነ ሐሳብሽ ታቀርቢያለሽ። ሐሳብሽን ተቃራኒ ሆኖ አንድ ሰው ሊተችሽ ይችላል። ኢትስ ኦኬ። አርጊውመንት ከሆነ አርጊው ማድረግ ከሆነ ሐሳብሽን ካውንተር አርጊውመንት ከሆነ እኔ ደግሞ የማየው እንደዚህ ነው፣ አንተ እንዲያቀርብከው እንደዚህ ነው፣ እኔ ደግሞ በዚህኛው መንገድ ነው የማየው ብሎ ሰዎች አርጊው ሊያደርጉ ይችላሉ። ስኮላር ከሆንሽ ያ አናድሽም። ምክንያቱም ይሄ ነው ዲስኮርሱ፣ ይሄ ነው ውይይቱ፣ ነው የሐሳብ እንትን ማለቱ ነው። ከዛ ደግሞ ስድብ ደግሞ ከሆነ ምንም እኔ በጣም ንቆ የማለፍ በጣም ስጦታ አለኝ ችሎታ አለኝና አይ ስድብ ከሆነማ ተው ጭራሽም አላየውም። ሰዎች ናቸው የሚነግሩኝ ይሳደባሉና ንቀሽ ታልፈልሽ። ሁለተኛ ስንናገር ትንሽ አሰብ ማድረግ፣ አሁን የምናገረው ነገር ይጎዳ ይሆን ያሳዝናት ይሆን ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታኮ በቅቤ ታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር እሱ ኢምፖርታንት ነው። ከዛ የተባለው የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። ሁሉ ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁሉ ጊዜ ቀናውን መናገር
ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ ቃል ወጣ አይጠፋም አይደል? አየር ላይ ያላለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ አሉ ቃላቶቹ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት ይሄ ያስፈልጋል። የምላሱ ልምት ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሺየስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንድ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። በሂፕኖታይዝ አድርገሽው እንደፈለገ ወደ ማይንድ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል። ባንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። we make mistakes ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው። መጨረሻ ላይ ስንዘጋ ምንድነው ሰዎች ማዘጋጀት አለባቸው። ራሳቸው ላይ የሚያውጁትን ነገር ማዘጋጀት አለባቸው። ለምሳሌ ስለ ራሴ የምናገረው ነገር በጣም ኢምፖርታንት ስለሆነ አንዳንድ ነገሮች ይጻፉና ይበሏቸው። ለምሳሌ እኔ በአምላኬ ጤነኛ ነኝ ሄልዝ እላለሁ። ለምሳሌ እኔ ጤነኛ ነኝ እላለሁ። ራሴን በመስተዋት እያየሁ እንደዚህ ብዬ እኔ ጤነኛ ነኝ፣ በእግዚአብሔር በአምላኬ እኔ ጤነኛ ነኝ እላለሁ። ጤነኛ ነኝ። እኔ ውብ ነኝ ይበሉ ሴቶቹ። እኔ ቆንጆ ነኝ ብላ ትወጣ። ራሷ ላይ ታውጅ። እኔ አልታመምም፣ እኔ አልታመምም፣ እኔ ቶሎ አላረጅም፣ እኔ በአምላኬ ተወዳጅ ነኝ፣ ሰዎች ይወዱኛል ብለው ዲክሌር ያርጉ። they love me፣ ሰዎች ይወዱኛል ብለው ዲክሌር ያርጉ። እኔ የምሰራው ነገር ይከናወንልኛል፣ የሰማይ አምላክ ያከናወንልኛል፣ እኛ ባሪያዎቹ ደግሞ ተነስተን እንሰራለን፣ የምሰራው ነገር ይከናወንልኛል ይበሉ። እኔ ባለጠጋ ነኝ ይበሉ። ባለጠጋ ማለት ሀብታም ማለት እኮ አይደለም፣ ብዙ ጠጋ ያለው ማለት ነው። መንፈሳዊ ብልጥግና አለ፣ ሜንታል ፕሮስፔሪቲ አለ፣ ስፒሪቹዋል ፕሮስፔሪቲ አለ፣ ፊዚካል ፕሮስፔሪቲ አለ፣ ዊዝደም የኖሌጅ ፕሮስፔሪቲ አለ። ስለዚህ እኔ ፕሮስፐር አድርጎኛል ይበሉ ነኝ በአምላኬ። እንደውም ለሌሎች እጠቅማለሁ፣ እኔ በአምላኬ ለሌሎች የምጠቅም ሰው ሆናለሁ፣ እኔ ደስተኛ ነኝ። አንቺንም እኔ እምላታለሁ ሃፒ በእግዚአብሔር እኔ ደስተኛ ነኝ ይላሉ። ለሀገርና ለወገን የምጠቅም ሰው ነኝ ብለው በራሳቸው ላይ የሚያውጇቸውን አዋጆች ያስተካክሉ። መጨረሻ ስለ ሀገራችን ስናስብ ስናወራ፣ ስለ ሀገራችን ስንናገር በተቻለ ጭንቅ ውስጥም ሆነን በተቻለ ነገር ስለ ሀገራችን ጥሩ ነው። ሀገሬ ሰላም ትሆናለች፣ በሀገሬ ደም መፍሰስ ይቆማል። ይሄ ችግሩ እንዲና እያረኩ አይደለም አለ ችግሩ። ይሄ ደም መፍሰስ ይቆማል። ህዝቤ ሰርቶ ጠግቦ የሚያድርበት ደረጃ ላይ ይደርሳል። ደም መፍሰስ ከሀገሬ ይቆማል። ኢትዮጵያ ከፍ ከፍ ትላለች፣ ታድጋለች ብለን ፖዚቲቭ ነገሮች እንናገርላት። ይሄ ያለውን ችግር እየካድነው ሳይሆን ግን ፊውቸሯ እንዲሆንላታል። ሀበሻ ክፉ ነው እንላለን። ራሳችን ኢትዮጵያ ሀበሻ ክፉ ነው እንላለን። እንዴ የራሴን ወገን የራሴን ዘመዶች ራሴን ነው እኮ እየሰደብኩ ያለሁት። እና ፖዚቲቭ ነገር
በተለይ በግል ህይወታችን ላይ አዋጆች አዘጋጅተን ዲክላሬሽንስ አዘጋጅተን እኔ ጤነኛ ነኝ፣ እኔ ደስተኛ ነኝ፣ እኔ ፕሮስፐረስ አደርጋለሁ ምንድነው የምናውጃቸው ነገሮች ይኖሩ። ልጆቻችን ላይ የምናገራቸው ነገሮች እንጠንቀቅ። ጥሩ ነገር እንናገርባቸው። ስለ ሀገራችን ጥሩ እንናገር።